ሰላም እንዴት ናችሁ? ዲዛይነር ጄሪ ነኝ። እንግዲህ በጣም ጠፍቻለሁ አውቃለሁ። ያው ብታይ ነገሮች አልተመቻቹልኝም። ዲዛይነር ስትሆኑ እዚህ ጋር የልብስ ትዕዛዝ አለ፣ እዚህ ጋር ደግሞ የተለያዩ ቪዲዮዎችን ፖስት ማድረግ አለባችሁ። ያው ያው ነገሮች በጣም ስለተደራረቡብኝ ስለጠፋው በጣም ይቅርታ እላለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ስለ ጨርቅ አይነቶች እነግራችኋለሁ ብዬ ጀምሬያለሁ። ስለዚህ ስለ ጨርቅ አይነቶች እናወራለን። ምንድነው ጨርቁ? ምንድነው የሚያስፈልገን? ለምንድነው ብላችሁ ካሰባችሁ አንዳንድ ሰዎች ስለ ጨርቁ አይነት ሳያውቁ ገንዘብ ወይም ሂሳብ ከተነጋገሩ በኋላ የጨርቁ ዋጋ ወይ ከፍ ሊልባቸው ይችላል ወይ ደግሞ ላያገኙትም ይችላሉ እና እንደዚህ አይነት ችግሮች እንዳይፈጠሩ። ሌላው ደግሞ ምንድነው ጨርቁ ለምን አይነት ልብስ ነው የሚጠቅሙ? ለምሳሌ ሽፎን ከሆነ ወይስ የኮት ጨርቅ ነው ወይስ ደግሞ ኖርማል ስትሬት ጨርቆች ናቸው የሚሉትን ብዙ ጊዜ ከፒንተረስት ላይ የሚወርዱ ልብሶችን እንዴት አድርገን ከጨርቆች ጋር ኮምባይን አድርገን መስራት እንችላለን የሚለውን ነገር ነው እንግዲህ ዛሬ ይዤላችሁ የመጣሁት። ወደ ጨርቁ እንሄዳለን ማለት ነው። እሺ እንግዲህ ምንድነው የምንጀምረው? ከአገር ውስጥ ጨርቅ እንጀምራለን። የአገር ውስጥ ጨርቅ ምንድን ናቸው መሰላችሁ? አንደኛው እስኩባ ነው፣ እኔ የማውቀው እስኩባ፣ ዊል ፒች እና አሁን ላይ ደግሞ የመጡ ፕሪንት የሚደረጉ የሽፎን አይነቶች አሉ። ብዙ አይነት ናቸው። ብቻ አሁን ላይ ምንድነው መሰላችሁ የውጭ ጨርቆቹን ወደ አገር ውስጥ እያስገቡ አገር ውስጥ እየሰሩ የኮፒ በማድረግ የተሰራ ያሉ ብዙ ነገሮች እየመጡ ናቸው በዚህ ታይም ማለት ነው። ስለዚህ አሁን ላይ የውጭ ጨርቅ የምንላቸው አይነቶች አሏቸው። በእርግጥ አይነቶቹን በደንብ ለይተን ማወቅ እንችላለን። ነገር ግን የማይለይባቸውም አድርገው የሚሰሯቸው የውጭ ጨርቆች አሉ ማለት ነው። ስለዚህ ምንድነው እሱ አንደኛ ከምን ጀምርላችሁ? በጣም በቃ ኢምፖርታንት አሁን ላይ እኛ ገበያ ላይ አሁን ላይ የምንሰራባቸውን ጨርቆች ላሳያችሁ ነው ማለት ነው። ምንድነው እነሱ? አንጀሊካ። አሁን ይሄ አንጀሊካ ይባላል። አንጀሊካ ምንድነው? ለኮት ለቀሚሶች ሰፋ ላሉ ለጃንጥላ ቅድ ለሚሆኑ ቀሚሶች ለኮት የሚጠቅሙ ጨርቆች ናቸው። ትንሽዬ ስትሬች አላቸው እና በጣም አሪፍ ጨርቅ ናቸው። እንደምታዩት ቆንጆ ጨርቅ ነው ማለት ነው። አንጀሊካ ሞር አሁን ላይ በተለይ ኮት የሴት ኮት የምንሰራባቸው ኮት እና ሱሪ ኮት ፓንቶች ምናምን የምንሰራባቸው ጨርቆች ናቸው እነዚህ ጨርቆች ማለት ነው። ይሄ ደግሞ ሲዋይ ይባላል። ሲዋይ ማለት ምንድነው? ለተለያዩ የቀሚስ አይነቶች ለአማራጭ ለምሳሌ ለሴቶች ቀሚስ ለፒክኒክ የሚባል ጊዜያቶች ሲኖራችሁ የሆነ ወጣ ያለ ነገሮች ሲኖራችሁ ምናምን ለምሳሌ ይሄንን በቀሚስ መልክ መስራት ትችላላችሁ። ከዛ ደግሞ ሸሚዝና ኮት ፓንት አድርጋችሁ መስራት ትችላላችሁ። ሙሉ ጃምሱትን ተደርጎ የሚሰራ ቀሚስ ነው። ይሄ ምን ይባላል? ሲዋይ ይባላል ማለት ነው። ሌላው ምንድነው? የሱፍ ጨርቆች ናቸው። የሱፍ ጨርቆች ብዙ አይነት የሱፍ ጨርቆች አሉ። የሀገር ውስጥ አለ፣ የውጭ አለ። አሁን እነዚህ ከሱፍ ጨርቆች ከሆነ ለወንድ የሚሆኑ ከሱፍ ጨርቆች አይነቶች ነው ይዤላችሁ የመጣሁት። አሁን እነዚህ የውጭ የሱፍ ጨርቆች ናቸው። ዋጋቸውም የዚያን ያክል በጣም ከፍ ያለ ዋጋ ነው ያላቸው። የሱፍ ጨርቅ ይባላል እነዚህ ጨርቆች ማለት ነው። ሌላው ደግሞ ምንድነው? ይሄኛው 6000 ወይም ደግሞ አብዛኛው ጊዜ ለዩኒፎርም የምንጠቀምባቸው 6000 ተብሎ ብዙ አይነት 6000ዎች አሉ። የኢንግላንድ የሚባል የውጭ ሀገር 6000 የሚባል አለ። ከዛ ደግሞ የታይላንድ የሚባል 6000 ጨርቅ አለ። ይሄኛው ደግሞ የሀገር ውስጥ 6000 ጨርቅ ይባላል ማለት ነው። ብዙ ጊዜ ለዘበኞች ይሄ ለባንክ ዘበኞች ለተለያዩ ሪፎርሞች የምንጠቀምባቸው ጨርቆች 6000 ጨርቅ ይባላል። ዋጋቸው በጣም ትልቅ ዲፈረንስ ነው ያለው። በዚህኛውና በዚህኛው ትልቅ ዲፈረንስ ነው ያላቸው ማለት ነው። እና ምንድነው እንደየስማቸው የእንግላንድ የተለያዩ አይነት የሱፍ ጨርቆች አሉ። እንደዚህ ልሙጥም ስኩዌር በሚላቸው ላይክ በእንደዚህ አይነት በእንደዚህ አይነትም እናገኛለን ማለት ነው። የውጭ ሱፎች በእንደነዚህ አይነት ለሱፍ የምንጠቀምባቸው ጨርቆች ናቸው። እነዚህ ጠንካራ ጨርቆች ስትሬች የማያደርጉ ጨርቆች ለሱፍ የምንጠቀማቸው ለወንድ ሱፍ የምንጠቀማቸው ጨርቆች ናቸው ማለት ነው። አሁን ሀገራችን ላይ የሚሰሩትን ጨርቆች አይነት ነው ማሳያቸው ማለት ነው። በጥቂቱ ከትንሹ በጥቂቱ ነው ከብዙ በጥቂቱ ነው ማሳያችሁ። እንግዲህ እኔ ጋር ባለው ወይም ደግሞ እኔ በምሰራባቸው ጨርቆች ነው ማሳያችሁ ማለት ነው። ሌላ ምንድነው
ሲዋ ያሳየቻችኋለሁ። ይሄ ምንድነው ደግሞ ስኩባ ይባላል። ይሄ ስኩባ ይባላል። በጣም ስትሬች ያደርጋል። ወፍራም ጨርቅ ነው። ብዙ ጊዜ ለምንድን ነው የምንጠቀመው መሰላችሁ? ይሄ በሰውነት ልክ ሆኖ ለሚሄዱ ልብሶች፣ ጨርቆች፣ ለቬል ሱሪዎች ጥብቅ ብሎታች ላይ ስፍት ለሚሉ ቬል ሱሪዎች ምናምን በጣም ቆንጆና ምቹ የሆኑ ጨርቆች ናቸው እንደምታያቸው ማለት ነው። በጣም ቆንጆ ናቸው ጨርቆቹ። ስትሬች በደንብ ያደርጋሉ። ለሱሪ ለሸሚዝም ይሆናሉ፣ ለቲሸርትም ይሆናሉ። ሸሚዝ ስላችሁ ቅርል ያሉ ወፈር ያሉ ሸሚዞች አሉ አይደል? ቲሸርቶችም ለዛም ይሆናሉ ማለት ነው። ይሄ ምንድነው? በተለይ የሀገር ውስጥ ጨርቆች ናቸው። እነዚህ ጨርቆች የሀገር ውስጥ ጨርቆች ምንድነው ችግራቸው? ይሄ የመነጫጨት ባህሪ አለ በጣም። ይሄ ደግሞ ሌላ ምንድነው ማሳያችሁ? ዊል ፒች የሚባሉ ጨርቆች አሉ። የተለያዩ አበባ የሚመስሉ ጨርቆች። እነዚህ ጨርቆች ደግሞ ዊል ፒች ይባላሉ። እንደዚህ የምታያቸው ጨርቆች ዊል ፒች ይባላሉ። ወፍራም ጨርቆች ናቸው እንደምታያቸው ወፈር ያሉ ጨርቆች ናቸው። እነዚህንም ለፒክኒክ ቀሚሶች፣ የተለያዩ የቀሚስ አይነቶች እንጠቀማቸዋለን። አማራጭ ቀሚስ አይነቶች ማለት ነው። ግን እንደየ ጨርቃቸው ስማቸው ይለያያል። አሁን ይሄ ዊል ፒች ነው ያልኳቸው። እነዚህ ደግሞ ማለት ነው አሁን እነዚህ የስቶክ ጨርቆች ነው የሚባሉት። ስቶክ ባለአበባ ይባላል። እነዚህ የምታዩቸው ስቶክ ባለአበባ ብለው ነው የሚሸጡ መርካቶ ላይ ስትሄዱ ማለት ነው። እና በጣም ቆንጆ ለቀሚሶች፣ ለተለያዩ ቀሚሶች በጣም የምንጠቀማቸው ቆንጆ ጨርቆች ናቸው ማለት ነው። እነዚህ ይሄ ዊል ፒች ይባላል። ከፊት ለፊት ኖርማል አበባው ይታያል፣ ከውስጥ ግን ነጭ የሆኑ ጨርቆች ዊል ፒች። ይሄ ደግሞ ስቶክ ባለአበባ ይባላል ማለት ነው። ሌላው ምንድነው የማሳያችሁ? የሳተን አይነት ብዙ አይነት የሳተን አይነቶች አሉ። እኔ ጋር ለጊዜው አሁን ያለኝን የሳተን አይነቶች ላሳያችሁ ማለት ነው። ይሄኛው ሳተን ብዙ ጊዜ ለራት ቀሚስ፣ ለሸሚዝ፣ ለቢጃማነት የምንጠቀማቸው ናቸው። እነዚህ ሳተኖች በጣም ወፍራም ሳተን ናቸው። አሜሪካ ሳተን ይባላል ስማቸው በቃ በሚታወቀው ስማቸው እኛ ጋር የምናውቃቸው ስማቸው አሜሪካ ሳተን ተብሎ ነው የሚጠራው። እነዚህ የምታዩቸው ሳተን ማለት ነው። ከውስጥ እንደዚህ ጠንከር ያለ ነገር አለው፣ ከፊት ለፊት ደግሞ ሻይን የሚያደርግ ነገር አለው ማለት ነው። ይሄ አሜሪካ ሳተን ይባላል። ብዙ አይነት ሳተን አለ ብያቸዋለሁ። ሌላው ደግሞ ሳተን ገበር ይባላል። ሳተን ገበር የሚባለው ደግሞ ይሄ ነው። እንደምታዩት በጣም ስስ ነው። ለገበርነት የምንጠቀምበት ለሀበሻ ቀሚሶች፣ ለህፃናት ቬሎ የምንጠቀማቸው ሳተን ገበር ይባላል። እነዚህ ሳተን ገበሮች ይባላሉ። በጣም ቆንጆ ነው። በተለይ ለሀበሻ ቀሚስ፣ ለቬሎች ኩፍ ለማድረግም የምንጠቀምባቸው ቬሎ ከስር የምንጠቀምባቸው ለህፃናት በተለይ የምንጠቀማቸው ሳተን ቬሎ ይባላል ማለት ነው። ሳተን ገበር ይባላል ማለት ነው። ሌላው የሳተን ደግሞ ዘር አለ። ምን አይነት መሰላችሁ? ሳተን ዘር ሆኖ በጣም ስስ ሆኖ ለሸሚዝነት ብቻ የምንጠቀማቸው ላይክ እንደነዚህ አይነት ሳተኖች ይላችሁ። አሁን ይሄ በጣም ስስ ከዚህኛውና የሸሚዝ ሳተን ነው የሚባለው። ሸሚዝ ሳተን ይባላል። እንደምታዩት በጣም ስስ ነው። በጣም በቃ ሰውነት ላይ ኮምፎርታብል ነው፣ ግን ሳተን ነው። ይሄም በነገራችን ላይ ሳተን ነው፣ ግን ከዚህኛው ሳተን ይዩት። ከዚህኛው ሳተን በጣም ይሄኛው ሳተን ስስ ነው እና ሸሚዝ ሳተን ነው የሚባለው። ይሄኛው ሳተን ነው። እኛ ደግሞ አሜሪካ ሳተን ይባላል ማለት ነው። የሳተን አይነቶች በጣም ብዙ ናቸው እንዳልኳችሁ። ሌላ ደግሞ ሳተን የምላችሁ ምንድነው መሰላችሁ? የቬሎ ሳተን የሚባል እንደዚህ ሻይን የማያደርግ ግን ሳተን የሆነ ወፍራም የሆነ ማለት ነው። እኔ ጋር ግን ለጊዜው የለ። እሱን ምናልባት ካመጣው ለኔክስት ቪዲዮ እሰራላችኋለሁ። ሌላው ደግሞ ምንድነው መሰላችሁ? ኢንተርኔት የሚባል ጨርቅ አለ። እኔ ጋር ኢንተርኔት የሚባል ጨርቅ ለብዙ አይነት ቀሚሶች፣ ሸሚዞች፣ ሆት ፓንቶች፣ ሌላ ደግሞ ለህፃናት ሸሚዝ የሰራኋቸው አሉ። አሳያችኋለሁ፣ ባህል ላይ ያስገባላችኋለሁ። በጣም የሚገራርሙ ቆንጆ ነገሮች ለሂጃብ፣ ለአብያ ሂጃቦችም ይሆናል። ተቆርጦ ለሂጃብም ይሆናል፣ ለአብያም ይሆናል። በተለይ ሙስሊሞች የሚጠቀሙባቸው ጨርቆች ናቸው። ኢንተርኔት ጨርቅ ይባላል። ከኢንተርኔት ጨርቅ ደግሞ ቲክታክ ጨርቅ የሚሉት አላቸው። ኢንተርኔት ሆኖ ብዙ አይነት ኢንተርኔት ጨርቆች አላቸው ማለት ነው። ገባሻ? እሺ። ሌላው ደግሞ ምንድነው መሰላችሁ? አይቲዋይ የሚባል ጨርቅ አለ። አይቲዋይ ማለት አሁን ላይ በተለይ ለክሮፕ
ቲሸርቶች ምናምን ከላይ ጥብቅ ብሎ ክሮፕ ቲሸርቶች በብዛት የሚሰሩባቸው ጨርቆች ITY ይባላሉ። ስትሬች በጣም ነው የሚያደርጉት እና በጣም ነው የሚያምሩት። ብዙ አይነት ከለሮች አሏቸው። እነዚህ እንደምታያቸው ITY ይባላል። በጣም ቆንጆ ጨርቅ ነው። ስትሬች ያደርጋል። ለቲሸርቶች ቦዲዎች ምናምን የምንጠቀማቸው ናቸው። አብዛኛው ጊዜ ቦዲ ላይ እነዚህ ምንድነው ይሄ የሚባለው እዚህ ድረስ አንገቱ የፒትልስ አይነት ልብሶች የምንጠቀምባቸው ጨርቆች ናቸው እነዚህ ጨርቆች ማለት ነው። ሌላው የማሳያችሁ እንግዲህ እኔ ጋር ባለው ነው እንግዲህ ማሳያችሁ እኔ ያለውትን እና ደግሞ የምንሰራበትን ነው ማሳያችሁ። ሌላ ምንድነው የምንጠቀማቸው ጨርቆች ናቸው። እነዚህ ምንድናቸው? ለካፖርት እንደምታያቸው ስትሬች የሚያደርጉ ናቸው። ካፖርት የተለያዩ ካፖርቶች ለሴቶች ማለት ነው የምንጠቀማቸው ናቸው። በጣም ወፍራም ነው እንደምታዩት በጣም ወፍራም ነው እና በጣም ቆንጆ ጨርቅ ናቸው ማለት ነው። ይሄ እነዚህ አሁን የውጭ ጨርቆች ታያችሁ ምንድነው የቬሎ አይነቶች። እነዚህ አሁን የቬሎ አይነቶች ባዜ በጣም ብዙ የቬሎ አይነቶች አሉ። አሁን ይሄ ለጊዜው እኔ ጋር ያለው የአሜሪካ ቬሎ የሚባሉ ናቸው። አብዛኛው ጊዜ አሁን ላይ የምንሰራባቸው ደግሞ ሞር አሜሪካ ቬሎ ናቸው ማለት ነው። የድሮ ቬሎዎች አሉ፣ ጠንካራ ደረቅ ምናምን የሚባሉ ቬሎዎች አሉ። ነገር ግን እናንተ አሁን ላይ ለጊዜው የምትሰሩባቸው ስለሆነ የማሳያችሁ ያለሁት አሁን ላይ ሞር ለህፃናት ቬሎ መስራት የምትፈልጉ ከሆነ ኖርማል ቬሎዎች መስራት የምትፈልጉ ከሆነ አሜሪካ ቬሎ ቤተር ማለት ነው። በጣም ከሁሉም የተሻለ። ሌላው አይነት ምንድነው መሰላችሁ? እነዚህ ወጥቷቸው ምንድነው ግሊተር ያለባቸው የለም። ይሄ እንደነዚህ አይነት ለምሳሌ እንደነዚህ አይነት ጨርቆች ምንድነው የምናደርጋቸው? ለራት ቀሚስ የምንጠቀማቸው ራት ቀሚስ ስንሰራ የተለያዩ የልጆች የቬሎች ስንሰራ የምንጠቀማቸው ጨርቆች ናቸው። እነዚህ ጨርቆች የምታያቸው ብዙ አይነት ከለሮች ናቸው ያላቸው። ቬሎችም አሉ፣ ብዙ አይነት ከለሮች አሉ። እነዚህ የምንጠቀማቸው ለህፃናት ለራት ቀሚስ ምናምን ብለን የምንጠቀማቸው ማለት ነው። እነዚህ እንደምታያቸው ልክ በእንደነዚህ አይነት ምናምን ሲሆን ግሊተር ይባላሉ። የግሊተር ጨርቆች ወይም ደግሞ የብርቅርቅ ጨርቅ ብላችሁ መግዛት ትችላላችሁ ማለት ነው። እነዚህ ብዙ ጊዜ እንዳልኳችሁ ለራት ጨርቅና ለቬሎ ነው የምንጠቀማቸው ማለት ነው። የዳንቴል ጨርቅ የምንላቸው እንደዚህ የምታያቸው ብዙ አይነት የዳንቴል ጨርቅ የሚሰራባቸው ለቀሚሶች ላይ ከላይ ለእጅጌ ለማድረግ ለብዙ አይነት እዚህ ጋር አስገባላችኋለሁ ለምን እንደምንጠቀምባቸው የዳንቴል ጨርቆች በጣም ቆንጆ ቀሚሶችን የሚሰሩባቸው ናቸው ማለት ነው። የዳንቴል ጨርቆች ይባላሉ። ከለሮች አሏቸው፣ ብዙ አይነት ከለሮች አሏቸው። እነዛን ከለሮች ኮምቢኔሽን እያደረጋችሁ ልብሱን ትሰሩታላችሁ ማለት ነው። እና እኔ ካለኝ አንጻር ነው ማሳያችሁ ማለት ነው። በጥቁር አለ፣ በነጭ አለ፣ በተለያየ አይነት ጨርቆች የምናገኛቸው ናቸው ማለት ነው። እነዚህ ደግሞ የአፍሪካ ድሬሶች ናቸው። እነዚህ የምታያቸው ደግሞ ይሄ ለምሳሌ እኔ የአፍሪካ ድሬስ ይሄ ዋክስ የሚባለው የአፍሪካ ድሬስ ዋክስ የአፍሪካ ድሬስ ይባላል። ይሄ ድርቅ ያለ ማለት ነው። ዋክስ እና ኮተን ነው። ሁለት አይነት የአፍሪካ ድሬሶች ናቸው ያሉት። ይሄኛው ዋክስ ነው። ኮተን የሚባለው ደግሞ ይሄኛው ነው ማለት ነው። ያው ቪዲዮ ላይ ብዙ ላይ ይታያችሁ ይችላል፣ ግን ሁለት አይነት አፍሪካ ድሬሶች አሉ። ዋክስ እና ኮተን ይባላሉ ማለት ነው። ዋጋቸው የዛን ያክል ይለያያል። መስራት ለምትፈልጉ አፍሪካ ድሬስ አሁን ለጊዜ ላይሰራበት ይችላል። ነገር ግን እነዚህ አፍሪካ ድሬሶች ይባላሉ። ምንድነው አፍሪካ ድሬሶች የሚለያቸው ከሌላ ጨርቅ ብትሉ በሜትር አይሸጡም። በምንድነው? በጣቃው ነው። ጣቃው ደግሞ 5 ከ20 ነው ማለት ነው። 5 ሜትር ከ20 ነው ብሩ ሳይሆን ሜትሩ ነው የምነግራቸው። 5 ሜትር ከ20 ነው። ሙሉ ነው የሚሸጥላችሁ። ሙሉ ትገዛላችሁ ማለት ነው። ሌላ ወደ እንትናችን ነው የምንሄደው፣ ወደ ሀገራችን ምርት ወደ ሽመና ቦታ ነው የምንሄደው። እንግዲህ ካለኝ ጨርቅ አንጻር ነው ማሳያችሁ። አሁን ደግሞ ስለ ሽመና ነው ማሳያችሁ። ሽመና የሚባል ጨርቅ አለ አሁን ላይ የምንሰራባቸው። በተለይ አሁን ላይ ያሉ ብዙ አይነት ዲዛይኖች የሚሰሩባቸው ቆንጆ ፋሽኖች የሚሰሩባቸው ጨርቆች እነዚህ ናቸው። በቃ አሁን ይሄ ቻይና ሽመና ይባላል። ቻይና ሽመና ለምንድን ነው የተባለው ብላችሁ ብትጠይቁት አንዴ ላሳያችሁ።
በዚህ ክር ስለሚሸመን ነው ይሄኛው ቻይና ሽመና የተባለው። ይሄ ክርና ይሄኛው ልብስ አንድ አይነት ናቸው። ይሄኛው ኖርማል ታይት ሸመን ነው፣ ይሄኛው ግን ተሸምኖ ነው ማለት ነው። ይሄኛው ክርና ይሄኛው ክር አንድ ነው ማለት ነው። ለዛ ነው ቻይና ሽመና የተባለበት ምክንያት እንጂ የተለየ ነገር ኖሮት አይደለም። ሳባ ሽመና የሚባለው ደግሞ በሳባ ክር የተሸመነ ሽመና ናቸው። ድሮ እናቶቻችን የሚጠቀሙበት ስቲል ነው ድረስ አለ። በጣም ቆንጆ ነው የሳባ ሽመና ስቲል ነው አለ። እኔ ጋር ግን ለጊዜው የሳባ ሽመና የለም፣ ግን ይኖራል በእርግጥ የሳባ ሽመናዎች ናቸው። አሁን እነዚህ የሳባ ሽመናዎች ናቸው። ለምሳሌ እንደምታያቸው በሳባ የተሸመኑ ናቸው እንደምታዩት ማለት ነው። ይሄ አሁን የሳባ ሽመናዎች ናቸው እና እነዚህ የሳባ ሽመና ይባላል። አሁን ይሄ በአንዷ ናት የምትሸጠው። እቺ ለምሳሌ ልጥፍ ነው ተብሎ የሚታወቀው በልጥፍ ነው። አሁን ይሄ የሳባ ሽመና ይባላል፣ ግን በልጥፍ ነው የሚታወቀው። የልጥፍ አይነቶች ናቸው እነዚህ ማለት ነው። እሺ ሌላ እኔ ያሳየኋችሁ ደግሞ ሌላ